በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች ምእመናን፣ በሀገር ውስጥም በውጭም የምትኖሩ የእመቤታችን የቅድስት ድንግል ማርያም ወዳጆች እንኳን ለእመቤታችን ለጾመ ፍልሰታ ሱባኤ በሰላም አደረሳችሁ። እንግዲህ በገዳማችን በደብረ ምጥማቅ ጻርቃኔ ማርያም ገዳም እንደሚታወቀው የሱባኤ ቦታ እንደሆነ፣ የጸበል ቦታ እንደሆነ፣ የፈውስ ቦታ እንደሆነ ገዳሙ ያው ይታወቃል። እንግዲህ ይልቁንም ደግሞ በዚህ በእመቤታችን በጾመ ፍልሰታ ብዙ ምእመናን ልጆቻችን፣ አባቶች፣ እናቶች፣ ሊቃውንተ ቤተክርስቲያን ተገኝተው እመቤታችንን የሚያመሰግኑበት፣ እመቤታችንን የልባቸውን መሻት የሚጠይቁበት ትልቅ ሱባኤ ነው። በገዳማችን እንግዲህ በስፋት ነው አገልግሎቱም፣ በሰዓታቱም፣ በቅዳሴውም፣ በመሃሌቱም እንዲሁም ደግሞ በስብከቱም በተለያየ መንፈሳዊ አገልግሎት ያው ምእመናንን ለማገልገል ገዳማችን እንደተለመደው ያው እየጠበቀ ነው ማለት ነውና ስለዚህ ዝግጅት ተደርጓል። በገዳሙ በታችኛውም በጻርቃኔ ቅድስት ማርያም ገዳም እንደተለመደው አዳራሽ አለ። ከዛ ደግሞ በተረፈ በሸራ ያው እንግዲህ እንደሚታወቀው ምእመናን ሸራ ጥለው ነው እመቤታችንን ደጅ የሚጠኗት። ስለዚህ ወደዚህ ምናልባት መጥተው ለማያውቁ ምእመናን ያው በገዳሙ እንጀራ በወጥ ሌሎችም ምግባት እንደዚህ ያለው አይፈቀዱም። ጥሬ በሶ እንደዚህ ደረቅ ነገር ነው የሚፈቀደው። ስለዚህ በዚህ መሰረት ተዘጋጅተው ፈውስ ለማግኘት በረከት ለማግኘት ይህንን አስባችሁ ምእመናን ወደ ገዳማችን መምጣት ትችላላችሁ ማለት ነው። እንግዲህ በላይኛውም ደግሞ በቤተክርስቲያኑ ዙሪያ ያው ማረፊያዎች ስላሉ አዳራሽም ስላለ ይሄም እንደተለመደው የተዘጋጀ ዝግጁ ነው። ስለዚህ ይህንን አስባችሁ ወደ ቦታው ወደ ገዳማችን እንድትመጡ ነው። አካባቢውም ሰላም ነው፣ ምንም ስጋት እንዳይኖር። ስለዚህ እንግዲህ ከእመቤታችን ለመባረክ በረከት ለማግኘት በእውነት ጾመ ፍልሰታ ደግሞ ለሁላችን ጓጉተን የምንጠብቃት በሰዓታቱ በአገልግሎቱ በውዳሴ ማርያም በቅዳሴ ማርያም ትርጉሙ ተስፋ አድርገን ሁላችንም የምንጠብቃት ነው። ይልቁንም ደግሞ እንግዲህ በ13 እንደሚታወቀው የደብረ ታቦር በዓል በደንብ ልዩ በሆነ አከባበር በዚሁ በገዳማችን ይከበራልና ይህንንም ታሳቢ አድርጋችሁ እንግዲህ ጻርቃኔዋ ማርያም የአፄ ዘርዓ ያዕቆብ እመቤት ሁላችንንም እንድትባርከን በረከት እንድናገኝ ወደ ገዳማችን ለሱባኤው ያው በሰላም እንድትመጡ ነው። ትራንስፖርት ምንም ችግር እንዳይኖር ያው በተቻለ መጠን እነዚህ ሁሉ ዝግጅቶች ስላሉ ስለዚህ በፍርሃት ሳይኖር ድንጋጤ ሳይኖር ወደ ቤተክርስቲያን ነው የምንሄደው፣ ወደ ገዳም ነው የምንመጣው። እግዚአብሔርን ለመለመን ለሀገራችን፣ ለቤተክርስቲያናችን፣ ለአንድነታችን ሰላም እንዲሰጠን እግዚአብሔርን ለመጠየቅ ስለሆነ ሁላችሁም እመቤታችን ቅድስት ድንግል ማርያምን ተስፋ አድርጋችሁ እንድትመጡ ጥሪያችንን እናስተላልፋለን ማለት ነው። ስለዚህ ገዳማችን ያው ልጆቻችን፣ ምእመናን፣ ሊቃውንተ ቤተክርስቲያን ሁላችሁንም እየጠበቅን ስለሆነ በአንድነት እንድንጸልይ እንድንማጸን እመቤታችንን ሁላችሁም በሰላም እንድትመጡ ጥሪ ለማስተላለፍ ነው። አመሰግናለሁ።